ሰነፍ ጓደኛ አትያዙ። ሙራጃ እናድርግ የምትልሽ ቂራአት ተቀራ ወይ ፕሮግራሙን ንገሪኝ እንደዚህ ነው የሚሉ ስለ ቂራአት የሚያወሯችሁ ዛሬ ኤፍቢ ላይ ዛሬ ቲክቶክ ላይ ዛሬ ምን አይች እንደዛ አይነት ጓደኛ አትያዙ። ተገላገሉ። ተገላገሉ። እነዚህ የሰይጣን ወጥመዶች ናቸው። ያጠምዷችኋል። ሰይጣን በእነሱ በኩል ያጠምዳችኋል። ስለዚህ احذروهن ተጠንቀቋቸው። ተጠንቀቁ፣ በደንብ ተጠንቀቁ። ዕውቀት አስፈላጊ ነው። ዕውቀት ከምግብ በላይ ነው። ዕውቀት ከመጠጥ በላይ ነው። ዕውቀት ከኦክሲጅናችን በላይ ነው። ኦክሲጅን ብናጣ ጸጥ ነው የምንለው። በውሃ ጥም ጸጥ ነው የምንለው። በቃ ይችን ዓለም ነው የምንገላገለው። የዓቂዳ ጥማት በዓቂዳ ጥማት በጧዓት ጥማት በእንደዚህ አይነት ጥማት የሞተ ሰው ግን የሚጠብቀውን ታውቃላችሁ እናንተ። የሚሰወር አይደለም። መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን። አላህ ኸይር የሻለትን ሰው ስለ ዲኑ ያሳውቀዋል፣ ዕውቀት ይሰጠዋል። መመረጥ እኮ ነው። ይሄ መመረጥ ነው። كما اختار الله عز وجل من خلقه الرسل والأنبياء والصالحين والشهداء والصالحين እነዚህን እንደመረጠ ሁሉ ለላህ ያሉ ጌታ ከላለው ማህበረሰብ በዕውቀት ይመርጣል። በቃ የሱ ስጦታ ነው። የኛ ብልጠት አይደል፣ የኛ ብስለት አይደል። ወሊላሂ الحمد والمنة። ሚጥጥየም ብትሆን የሆነች ነገር እየተለቃቀመ ነው አይደል? አዎ በርቱ። ዕውቀት ላይ طلب العلم ላይ ጓደኛ ቀይሩ ብያለሁ። አስተካክሉ። ጓደኛሽ ከወደቀች ብዙ ጊዜ እነል ቀሪነ ቢልሙቃሪን የቅተዲ ነው። ብዙ ጊዜ ተጽዕኖ የሚያሳድረው በሽተኛ ነው። በሽታ ነው የሚጋባው። ጤንነት የመጋባት እድሉ ወደ ሌላ ወደ በሽተኛው የመሄድ እድል የለውም። አለ ከተባለ የሃይማኖታዊው በስንት ነገር ነው። አብዛኛው በሽተኛ ነው የሚያጠቃው። በሽተኛ አህለል ቢድዓ ከጀመዕያ ጋር ኢላቃ ካላት፣ የኢኽዋን አመለካከት ካላት፣ የቲክቶክ ኬሪየር ከሆነች በቃ በሽተኛ ናት። እነዚህን በሽተኞች ሕክምና መሰጠት ባለበት መሰጠት፣ ገለል አድርጎ ሕክምና ሰጥቶ ታጥበው ይግቡ። ይሄ ነው እንጂ ያለበለዚያ በክልክል ነው ምን በከለከል። እንደዚህ አይነት ጓደኛ ያላቸው ሰዎች አልተረፉ። ጫቃሚ ልጁን ታው ልጅ ይለዋል፣ ግን ሐራም ነው ብሎ አያወራም። እላዩ ላይ የደረሰውን ስለሚያውቅ እንደው ልጅ እንደው ይቅርብ ይቆጣዋል። ራሱ ጫቃሚ ልጁ እንደው ወይ ይላል፣ የሆነች ነገር ቅር ይለዋል። ያውቃል፣ ግን ሰው ተጽዕኖ ስር ይወድቃል። ይሄንን አደራ እንደው ጓደኛ ቀይሩ። በጦለበል ዒልም ላይ የተመለከተ በደንብ በጦለበል ዒልም ላይ ያሉ ቂራአት ስትቀሪ ለእናት ለአባትሽ ታማኝ ቂራአት ስትቀሪ ለእነኪ ምንድነሽ አንቺ በቃ ቅርብ ነሽ፣ ቁርባ ነሽ ኢለል ሐቅ ወደ ሐቅ ቅርብ ነሽ። የሐቅን ንግግር ለመስማት ቅርብ ነሽ። ሐቅ ውስጥ ነው ያለሽው። የሐቅ ልጅ ነሽ። ሐቅን ትይዣለሽ። የእናትና የአባት ሐቅ፣ የጎረቤትን ሐቅ፣ የዘመድን ሐቅ፣ የጓደኛን ሐቅ፣ የትዳር አጋርን የባልሽን ሐቅ፣ የልጆችሽን ሐቅ የሚጠበቅብሽን በምታውቂው ልክ የምትሄጂው ስታውቂ ነው። ካላወቅሽ አታውቂም። ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን ኢነማ የተዘከሩ ኡሉል አልባብ። የሚያውቁና የማያውቁ እኩል ናቸውን? እኩል አይደሉም። የሚገሰጹት አዋቂዎቹ ናቸው። የሚገሰጹት የልቦና ባለቤቶች ናቸው። ዕውቀት ያለው ይተቅላ ሲባል ይተዋል። ተቅላ ሲባል በዚህ ባመልጥ ይሄ አረ እንደው አይቶ አላህ የሚፈራውን ያውቃል። አንበሳን እኮ የማያውቀው ጎፍላም ወይ ውሻ ይመስለዋል፣ ወይ ጎፍላም በግ አውራ በግ ይመስለዋል። ምን ያውቃል? የማያውቀውን ሰው እንዴት አድርጎ ይፍራ? ኢነማ የኽሻ አላህ ሚን ዒባዲሂ ልዑለማኡ። አላህን ይበልጥ የሚፈሩትና በጣም የሚፈሩት አዋቂዎች ናቸው። ሌላ ኃያሉ ጌታ ብሏል። የሚያውቅ ሰው ቢያጠፋ እንኳ ራሱ ውስጡ ይደነግጣል። የመመለስ ተውበት የማድረግ ኧረ መመለስ አለብኝ ከሞት በፊት ከሆነ ግን በለው ነው ዝም ብሎ። ስለዚህ ጅህልና ማለት በሽታ የሚያስጠላ በሽታ ተሸክመ ነው የምንዞረው። በሽታ እኛ እሱን ውስጣችን አድርገን እየዞርን ነው። የሚገርመው ማለት ነው እንዴ ሲም ካርድ ውስጣችን ተቀምጧል። እኛ ተቹነን ስክሪኑ ነን ከላይ ቀፎ ሞባይል እሱን ተሸክመን እንዞራለን። አውዙ ቢላህ። ቅሩ፣ ጠይቁ፣ ተማሩ፣ በደንብ ተማሩ። ባረከላሁ ፊኩም። ወደ ጥያቄና መልሴ እሄዳለሁ ኢንሻአላህ።